ለዓለም የተመሰገነ ይሁን። እናንተታችሁ ስለተገኛችሁ የማቀርበው ወይም ደግሞ ከእናንተ ጋር ማካፈል የሚፈልገው ብዙ ጥልቅ የሆነ ምርምር ሳይሆን እንደው የብፁዕ ገብረ ሚካኤል የሕይወት ምስክርነት ምን ይመስላል የሚለውን አብረን እናያለን። ይህ ማህበር ደግሞ ጅምር ነው እና ለወደፊቱ በብፁዕ ገብረ ሚካኤል የሕይወት ተመክሮ የበለጠ እንደሚያድግ ያለኝን ተስፋ እገልጻለሁ። ለዚህም ደግሞ የ50ኛ ዓመት እንግዲህ የብፁዕ ገብረ ሚካኤልን ትምህርት ቤት ስናከብር ይሄ ማህበር ደግሞ መመስረቱ ትልቅ ትሩፋት ነው፣ ትልቅ ጸጋ ነውና ይህንን ሀሳብ ያቀረቡትን እና ያመጡትን ክቡር አባ ሀጎስን እንደዚሁም ክቡር አባ አለማን እና የተባበሩትን ሁሉ በዚሁ ለማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። የብፁዕ ገብረ ሚካኤል ሕይወት ብዙ ተብለዋል፣ ብዙም ተጽፏል። በተለይ ደግሞ ከእርሳቸው ጋር የነበሩት ቅዱስ አቡነ ያዕቆብ ስለሳቸው ብዙ ጽፏል። ከእሳቸውም ጋር የነበሩት በዛን ዘመን አብሮ የታሰሩ እና የአይን ምስክርነት ያዩ የሰሙ ሰዎችም ጽፏል። ከዛም በኋላ የመጡት ደናግላን እንደዚሁም የማኅበረ ላዛሪስት አባቶችም የእሳቸውን ሕይወት ሰምተው ኖሮበታል። በችግር በመከራ በስደት ውስጥ የእሳቸውን ሕይወት በመኖር በፈለግ በመከተል ይህንን አገረ ስብከት የመጡበትን ዓላማ እስከ መጨረሻ ድረስ በመጓዝ ዛሬ ያለችዋን ካቶሊክ ቤተክርስቲያን በኢትዮጵያ እንደዚሁም የላዛሪስት ማህበር በዚህ ደረጃ እንዲደርስ የእሳቸው ሕይወት የእሳቸው ተመክሮ ለብዙዎች አድርጓልና ዛሬም ለኛ አሁን ላለነው ምስክርነታቸው ምን ይመስላል፣ እንዴት ነው የሚለውን ነገር አብረን ለማየት ነው። በአርስቱ እንደተጠቀሰው ምስክሮቼ ትሆናላችሁ ወይም ደግሞ ትሆኑልኛላችሁ ብሎ ጌታ ኢየሱስ ለደቀ መዛሙርቶቹ የተናገረው የመጨረሻ ቃል ነው። ምስክሮቼ ትሆናላችሁ ብሎ ከዛ በኋላ ኢየሱስ ወደ አባቱ አረገ። ከዛ በኋላ ደቀ መዛሙርቶቹ ከጌታ ያዩትን የተቀበሉትን ጸጋ በመቀበል ወደ ዓለም ሁሉ በመሄድ ያንን የጌታን ሕይወት ምስክርነት ሰጥተዋል። ስለዚህ ሐዋርያቶች ጌታ ኢየሱስ እንደተናገራቸው ያንን ሕይወት ኖሯል፣ ምስክር ሆኗል። ያ ምስክርነታቸው ቤተ ክርስቲያን እንደምትነግረን ወይም ደግሞ ከመጽሐፍ ቅዱስም እንደምናነበው እንደው በቃል ብቻ አይደለም። ጌታ ኢየሱስ እንዲህ ብለዋል፣ እንደዚህ ተናግሮናል፣ ይሄን ነገር ሰርተዋል ብቻ ሳይሆን በሕይወታቸው ጭምር ደማቸውን በማፍሰስ ጭምር የክርስቶስን ሕይወት ለዓለም መስክረዋል። ለዛም ነው ቤተ ክርስቲያን 2000 ዓመት የኖረችው በቃል ሳይሆን በሕይወት የተመሰከረ ሕይወት ስለሆነ። ስለዚህ ዛሬም ጌታ ኢየሱስ ምስክሮቼ ትሆናላችሁ ባለው ሕይወት መንገድ መሰረት ቅዱስ ብፁዕ ገብረ ሚካኤልም የሕይወትን ምስክርነት የኖሩ ናቸው። ምስክርነት መቼ ነው? ወይም ደግሞ ምስክር
የሚሆን ማን ነው ብለን ስንጠይቅ ምስክር የሚሆን ያየ ሰው፣ የሰማ ሰው፣ የተረዳ ሰው፣ ያስተዋለ ሰው ምስክርነት ሊሰጥ የሚችለው። ለዛ ነው ጌታችን ኢየሱስ ክርስቶስ ከሱ ጋር ስለነበሩ ለደቀ መዛሙርቶቹ ምስክሮቼ ትሆናላችሁ ያላቸው። ስላዩት ነው፣ ስላስተዋሉት ነው። ያንን እንዲናገሩ፣ ያንን እንዲመሰክሩ ላልሰሙት። እንደዚሁም ምስክርነት መቼ ነው ምስክር የምንጠራው? መቼ ነው ምስክር የሚያስፈልገው ብለን ስንጠይቅ ምስክር የምንፈልገው፣ ምስክር የምናስጠራ ነገሮች በትክክል ሳይሄዱ ሲቀሩ፣ ፍትህ በሚጓደልበት ጊዜ ነው። እውነት ሲጓደል ነው ምስክር የሚያስፈልገው። እገሌ አይቷል፣ እገሌ ሰምቷል፣ እገሌ እዛ ነበረ ብለን እንናገራለን። ከሐዋርያትም የምንማረው ከብፁዕ ገብረ ሚካኤልም ሕይወት የምንማረው ያንን ነው። እውነት በተጓደለበት፣ ፍትህ በተጓደለበት፣ የእግዚአብሔር ክብር በጎደለበት ሰዓት እነዚህ ደቀ መዛሙርቶች፣ እነዚህ ለምስክርነት የተጠሩ ሰዎች ምስክርነታቸውን ሰጥተዋል። ዛሬ እንግዲህ የቅዱስ የብፁዕ ገብረ ሚካኤልን ሕይወት ታሪክ ስንናገር በዚህ ውስጥ ነው እኛም ምስክሮች ለመሆን። እውነት በተጓደለበት ቦታ ለእውነት በመቆም፣ ፍትህ በተጓደለበት ቦታ ለፍትህ ለመቆም እና እኛም ራሳችንን እንጠይቃለን። የኔ ሕይወት ለምስክርነት የሚበቃ ነው ወይ? እኔን ሰዎች ለምስክርነት ይጠሩኛል ወይ? ከዚህ በመነሳት የብፁዕ ገብረ ሚካኤል ሕይወት የበለጠ ለእኛ ምስክር፣ ለእኛ እድገት እንዲሆን እንጸልያለን፣ አብረንም እናያለን። የብፁዕ ገብረ ሚካኤል የምስክርነት ጉዞ ውስጥ እንግዲህ አንዱ እውነት ፍለጋ ነው። ከመጀመሪያው ሕይወታቸው ጀምረው ብፁዕ ገብረ ሚካኤል ስለ እውነት ወይም ደግሞ እውነትን ይፈልጉ ነበር። እውነትን ለማወቅ ለምን፣ እንዴት፣ ለምን እንዲሆነ፣ ለምንድን ነው ሌሎች እንደዚህ የሚሉ ሌሎች ደግሞ የተለየ ነገር የሚሉ ለምንድን ነው በማለት እውነትን ማወቅ አለብን ብለው ጉዟቸውን ጀመሩ። እንደምናውቀው እሳቸው ተወልደው ያደጉት በጎጀም ክፍለ ሀገር መርጦ ለማርያም በሚባል አካባቢ ነው። በዛን ጊዜ ሰጠ የነበረው በቤተ ክርስቲያን ውስጥ የተሳሳተ ትምህርቶች ነበሩ። የተለያዩ ስለ ክርስቶስ ማንነት የሚመሰክሩ ወይም ደግሞ የሚናገሩ የሚያስተምሩ ነበሩ እና የቅዱስ አቡነ የብፁዕ ገብረ ሚካኤል ጥያቄ ለምን ተለየ? በጎጀም ላይ የሚያስተምሩት ትምህርት ከጎንደር ከደብረ ዳሞ ለምን ተለየ በማለት እውነትን ፍለጋ ላይ ተሰማሩ። ገና ከአቡነ ያዕቆብ ጋርም
ከመገናኘታቸው በፊት ይህ እውነት ውስጣቸው ነበረ። በጊዜ ሂደት ግን ከቅዱስ አቡነ ያዕቆብ ጋር በተጓዙበት በሰሙት ባዩት ነገር እውነቱ ተረዱ፣ እውነቱን አወቁ፣ ያንን እውነት ተቀበሉ። ለዛም እውነት ብለው እንግዲህ ሞቱ። ስለዚህ ሰማዕት ስንል ምስክር ማለት ነው። የሚመሰክረው ደግሞ ቅድም እንዳልነው ያየው የተረዳ እውነቱን የተቀበለ ሰው ነው። እዚህ ቅዱስ ብፁዕ ገብረ ሚካኤል እውነትን ፍለጋ የበለጠ እንድንሆን ያበረታቱናል። ይህ እውነት ደግሞ እንዲሁ ከገዳም ገዳም በመሄድ የሚገኝ አይደለም። ጥልቅ ጥናት በማድረግ ጥልቅ ምርምር በማድረግ ነበረ እየሄዱ እዚህ ምን ተባለ ምናምን ብቻ ሳይሆን አባቶች ምን ይሉ ነበረ፣ ምን ጽፎ ነበረ ስለ ክርስቶስ ማንነት፣ ስለ ክርስቶስ ፍጹም አምላክነትና ፍጹም ሰው መሆን ምን ጻፉ፣ ምን ተናገሩ ብለው መጽሐፍቶችን ያገላብጡ እንደነበረ ከእሳቸው ጋር የነበሩ ሰዎች ሲመሰክሩ ነበረ። በዛም ደግሞ ጽፏል። ዛሬም እንግዲህ ቅዱስ ብፁዕ ገብረ ሚካኤል ለእኛ እውነትን እንድንፈልግ እውነትን እንድናውቅ እውነትን ለእውነት እንድንቆም ይጠራል። ለዛ ምስክር ይሆናል። እውነትን የሚፈልግ ያገኛል። ጌታ ኢየሱስ ክርስቶስን እውነት ነፃ ታወጣቸዋለች ብሎ በዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ ነግሮናል። ስለዚህ ቅዱስ ብፁዕ ገብረ ሚካኤል እውነትን በመፈለጋቸው በማግኘታቸው በነፃነት ነበረ በነገስታት ፊት ስለ እምነታቸው ሲናገሩ የነበረ፣ በነፃነት ነበረ ያንን መከራ ሲቀበሉ የነበረ። በፍርሃት አልነበረ፣ በመንቀጥቀጥ አልነበረ። እውነቱ ስለገባቸው ማለት ነው። ስለዚህ ዛሬ እውነት በተጓደለበት ዘመን ውስጥ የምንኖር ሰዎች ስለ ቅዱስ አቡነ ብፁዕ ገብረ ሚካኤል ፈለግ ስንከተል ለእውነት መቆም እንዳለብን ይነግረናል። ሌላው በዚህ ምስክርነት ውስጥ የምናየው የእሳቸው ሕይወት እሳቸው እውነትን ይፈልጉ ነበር ብለናል። በተቃራኒው ደግሞ ይህንን እውነት እንዳይመሰክሩ ብዙ ነገሮች ሲደረጉ ነበር። የደረሰባቸው መከራ፣ የደረሰባቸው ችግር፣ ስደት፣ መገረፍ ሁሉ ሊያስቀራቸው ነበር። እሳቸው ግን ምንም ሕይወቴን እንኳን ወይም ሥጋዬን ብትገል ነፍሴን መግደል ትችልም። ይሄን ያሉት ለጓደኛቸው አይደለም። ይሄን ያሉት ለአንድ የቀበሌ እንትን አይደለም። ይሄንን የተናገሩት በንጉሥ ፊት በጣም ካሬጀስ ነው። ያመኑበት የሚቆሙ ያመኑበትን የሚናገሩ ላመኑበት ፈተናን ችግርን የሚጋፈጡ እና ምስክርነታቸውን ተናገሩ። ዛሬ እንግዲህ እኛ በእሳቸው ሕይወት ዙሪያ ስንነጋገርን፣ ስንሰባሰብን፣ ስንጸልይን ይህ የእሳቸው እውነት ለእውነት የቆሙበት ነገር እንዲታወቅ
እስከ ዛሬ ድረስ ብዙ አልሰራንም የተለያዩ ምክንያቶች። ነገር ግን አሁን እየተደረገ ያለው ነገር ይሄ ማንነታቸው፣ ቆራጥነታቸው በህዝብ በአገር ብቻ ሳይሆን የተወሰኑ ሰዎች ብቻ ሳይሆን በዓለም ደረጃ እንዲታወቅ ለማድረግ ነውና ስለዚህ ይህንን ምንም ለዛ እውነት አለመታለላቸው፣ አለመፍራታቸው የእሳቸውን ሕይወትና የድሮ በብዛት ክርስቲያኖች ያለፉት የሞቱት በሰማዕትነት በአንደኛና ሁለተኛ ክፍለ ዘመን የቅዱስ የብፁዕ ገብረ ሚካኤልን ሕይወት ከነዛ ጋር ብናነጻጽር ይቀራረባል ወይም ደግሞ እኩል ነው። ምክንያቱም ሁሉም የሞቱት ለክርስቶስ ብለው ነው። ሁሉም የቆሙት ክርስቶስ በሰጣቸው ጸጋ ስለ እውነት በመመስከራቸው። ስለዚህ ይህ በብፁዕ ገብረ ሚካኤል የታየው ሕይወት በእኛም ሕይወት ውስጥ እንዲታይ ያስፈልገናል እና ሌላው በምስክርነታቸው ውስጥ የአንድ ቀን ወይም የሁለት ቀን እንትን አይደለም። አንዳንድ ጊዜ ሰዎች እውነት ይናገሩና ወይም ደግሞ እውነትን እያወቁ ሲከብዳቸው፣ ፈተናው ሲበዛባቸው፣ ግርፊያው ሲበዛባቸው፣ ረሃቡ ሲበዛባቸው ወደኋላ የመሸሽ ነገር ይታያል። እንደዚህ ብዬ ነበር ግን እንደዛ አይደለም፣ ወይም ሀሳቤን ቀይሬያለሁ፣ ወይም ደግሞ እንደዛ ለማለት ፈልጌ አይደለም፣ ወይም ደግሞ ሀሳቤን ቀይሬያለሁ ብለው ያንን ፈተናቸው እንዲቀልላቸው ያደርጋሉ። ብፁዕ ገብረ ሚካኤል ግን እንደዛ ነገሮችን አናዩ። ከእሳቸው ጋር ሌሎችን ታስሮ ነበሩ። የእሳቸው ፈተና በበዛበት፣ ስርዓቱ በበዛበት የበለጠ መሰከሩ እንጂ ወደኋላ አልተመለሱ። ሰዎች ይህ ሰውዬ ይህ ሽማግሌ በቃ ከዚህ የሚተርፍ አይደለም ይሞታል ባሉበት ሰዓት ራሱ እሳቸው ሞትን አልፈዋል። በዚህ ቅዱስ ገብረ ሚካኤል ለእኛ በእውነት ውስጥ የሚደርስብንን ነገሮችን እንድንቀበል ምሳሌ ይሆኑናል። ምስክርነታቸውም በሕይወታችን ውስጥ ይታያል። ሌላው የእሳቸው ይህንን ሁሉ ሲደረግ ፈልጎም ቅድም እንዳሉ እውነትን ፈለጉ፣ እውነትን አገኙ። ከዛ ደግሞ በዛው ቆሙ፣ በዛው ጸኑ። ስለዚህ ሲያደርጉ የነበሩት በፍላጎታቸው በነፃነታቸው ባገኙት ነፃነት ክርስቶስን መስክረው በክርስቶስ ያረፉ አባት ናቸው። ሌላው የእሳቸው ሕይወትን በምናይበት ጊዜ ለዚህ እውነት ፍለጋ ወይም ደግሞ ለምስክርነታቸው ቦታና ጊዜ የገደባቸው ሰው አልነበሩም። እሳቸው እንዳልነው ለማንኛውም ሰው የተወለዱበት ቦታ አካባቢ ነበረ። ግን ደግሞ የሕይወታቸውን ጉዞ ስናይ ባደጉት ቁጥር እውነትን በፈለጉት ቁጥር የነበራቸው ቦታ እንደዛው እየሰፋ ነበር። በጎጃም ተወለዱ። ከዛ በጎንደር ትምህርት ተማሩ። እዛው እውቀቷን አገኙ። በዛው እውቀትን ፍለጋ ግን ከጎጃምም አልፈው ወደ ትግራይም በመምጣት
በተለያዩ ቦታዎች አገልግለዋል። በአገር ብቻም ሳይሆን ወደ ውጭም አገር በመሄድ ሕይወታቸውን የሚያሳየን ያ ፍለጋ ያ እውነት ፍለጋ ወደ ኢየሩሳሌም ለመሄድ ፍላጎት ነበራቸው። በኋላ ግን ቅዱስ አቡነ ያዕቆብን ከተገናኙ ወይም ደግሞ አዲስ ጳጳስ ለማምጣት ደጃዝማች ውቤ ከተመረጡ በኋላ ጉዟቸውን ወደ ካይሮ ከዛም ወደ ሮም ከዛም ወደ ኢየሩሳሌም በማድረግ እኒህ ሰው እንደዚህ አደርጋለሁ ሳይሉ ግን ድንበር በመሻገር አገራዊ ብቻ ሳይሆን ዓለም አቀፋዊ ሰው ከርዕሰ ሊቃነ ጳጳስ ጋር የተገናኙ ሰው ናቸው እና ያ ሁሉ ጉዞ ያ ሁሉ ሂደት በመጨረሻ ያንን ይፈልጉት የነበረው እውነትን አገኙ፣ እውነቱን ተረዱ። ስለዚህ እሳቸው ሕይወታቸው ሁሉ ሊሚትድ አይደለም። ስለዚህ ዛሬም ለእኛ የሕይወት ምስክርነታቸውን ስናስብ እንደዛው እኛም ቦታ ጊዜ የሚገድበን ሰዎች አይደለም። ከሁሉም ጋር በሁሉም ቦታ ስለ ክርስቶስ የምንናገር ሰዎች ነው እና ሕይወታቸው እንግዲህ ረዥም በተለይ ለምስክርነት በተለይ እውነትን ፍለጋ ባደረጉት ጉዞ ብዙ ቦታዎችን ሄደዋል። ብዙ ከሰዎች ጋር ተገናኝተዋል። ከላይ እስከ ታች፣ ከወንድ እስከ ሴት፣ ከባለስልጣን እስከ ታችኛው የሁሉም ጓደኛ የሁሉም አባት በመሆን የሕይወት ምስክርነታቸውን ሰጥተውናል። ሌላው የእሳቸው የሕይወት ምስክርነት ቅድም እንዳለው እንግዲህ ብርቱ ናቸው። እውነትን የሚፈልጉና ለእውነት የኖሩ ናቸው። በዛውም መጠን ደግሞ ትሁት ነበሩ። ያ ሁሉ መከራ ደርሶባቸው፣ ያ ሁሉ ስቃይ ደርሶባቸው፣ ያ ሁሉ እውቀትን እያላቸው ራሳቸውን ከፍ የሚያደርጉ ሰው አልነበሩም። ከእሳቸው ጋር የነበሩት የሰሙትም የተናገሩት እሳቸው ሌሎችን ሲሰድቡ ወይም ሌሎችን ሲንቁ አይደለም። በእውቀት ያኔ ከተመረጡት ጳጳስ እንደሚበልጡ ያውቃሉ። የተማሩ ናቸው። ነገር ግን የንቀት ቃል በሕይወታቸው ወይም ከአፋቸው አልወጣም። ወይም ደግሞ በድርጊታቸው እኔ እንደዚህ ነኝ፣ እኔ የተማርኩ የሚል ሰው ሳይሆኑ በትህትና ያንን የደረሰባቸውን ነገር ሲቀበሉ ነበር። እንደዚሁም ደግሞ በተልኳቸው ከቅዱስ አቡነ ያዕቆብ ጋር በነበሩት በተላኩበት ቦታ በትህትና ያንን ኃላፊነት ተቀብለው ሲሰሩ ነበር። በአልቴና ሲያገለግሉ የነበረ በጉልአ፣ ከዚያም ደግሞ ወደ ጎንደርም ሲላኩ እንደዛው በትሁት መንፈስ በታዛዥነት መንፈስ ሲሄዱ ሲያገለግሉ ነበርና ስለዚህ በመጨረሻም ሕይወታቸው ምስክርነትን ስናጠቃልል እንግዲህ ብፁዕ ገብረ ሚካኤል ትልቅ ሰው ናቸው።
ትልቅ ለሁላችንም አስተማሪ የሚሆን ሕይወትን ትቶልን የሄዱ አባት ናቸው። ነገር ግን ቅድም እንዳልኩኝ በተለያዩ ምክንያቶች ሕይወታቸውን በሚገባ ሳናይ ከሕይወታቸው ብዙ ሳንማር ያለፉ ጊዜያቶች አሉ። አሁን ግን ቤተክርስቲያንን ወደፊት እንድንሄድ ያኔ የነበሩ አባቶች እሳቸው የሞቱት በፈረንጆቹ አቆጣጠር በ1855 ነው። ከዛ በ1926 ዓመተ ምህረት ብፅዕናቸው ታወጀ። ወደ 75 ዓመት ገደማ መሆኑን። ከዛ በኋላ ግን እስከ ዛሬ ዘንድሮ 100ኛ ዓመት ብፅዕናቸው ከታወጀ ወዲህ ቆይቷል። ያ ማለት እንግዲህ ይህ ትውልድ የበለጠ መስራት ነበረበት። ያኔ የነበሩት ሕይወታቸውን፣ አስተምሯቸውን፣ የሕይወት ምስክርነታቸውን ሁሉ አቀናጅተው ለሚመለከተው ሰው በማቅረብ ያ ብፁዕ እንዲባሉ አድርጓል። በኢትዮጵያ ያለ ብቸኛ ብፁዕ እሳቸው ብቻ ናቸው። ከዛ ወዲህ ግን እንደሳቸው ብዙ የቆየ ያለ አይመስለኝም። ቢኖሩም ደግሞ በጣም ጥቂቶች ናቸው። ስለዚህ ዛሬ ይህ ማህበር መመስረት ለዚህ ለሳቸው የቅድስና ፕሮሰስ ትልቅ አስተዋጽኦ ይኖረዋል ብዬ መመስከር ይችላል። ያስፈልጋል። አንዱ ምን ያህል ብፁዕ ገብረ ሚካኤል ታውቋል? ስንት ሰው ብፁዕ ገብረ ሚካኤልን ያውቋቸዋል? በስንት ቁምስናዎች የእሳቸው ሕይወት ታሪክ አለ ብለን ብንጠይቅ በብዙ ቦታ የለም። ፎቶአቸውም በብዙ ቦታ በብዙ ቁምስናዎች ዘንድ የለም። አሁን ግን እዚህም ማህበር ተመስርቷል። ሌላም ቦታዎች እየተጀመሩ ነው እና ይህ ትውልድም ተነሳሽነቱ እየመጣ ነው። ስለዚህ ይህ ማህበር ለዚህም ትልቅ ጅምር ትልቅ ነገር ነው። እንደዚህ ምስክርነቱ በእኛ ውስጥ ሲኖር፣ እኛም ስንመሰክር፣ እኛም ስለ እውነት ስንቆም የብፁዕ ገብረ ሚካኤል ሕይወት በእኛ በኩል ደግሞ ለሌሎች ይዳረሳል፣ እያደገ ይሄዳል። ዛሬ እዚህ የነበረ ሰው ነገ የሆነ ቦታ ይሄዳል። በሄደበት ቦታ ይህንን ምስክርነቱን በመያዝ ሌላ ደግሞ ቅርንጫፍ መፍጠር ይችላል። በዛ እያለ እያደገ የሚሄድ ማህበር ነውና እናንተ አሁን አባ እንደነገሩን ቤተሰብ ነው የጀመረው። ትልቅ ነገር ነው። ቤተሰብ ደግሞ ልጆች አሉት። እነዚህ ልጆች ደግሞ ነገ እያደጉ ይሄዳሉ። ስለዚህ የእናንተ በብፁዕ ገብረ ሚካኤል የሕይወት ምስክርነት ማደግ፣ ለልጆቻችሁ ደግሞ እናንተ ምስክሮች መሆን፣ እነዚህ ልጆች ደግሞ ነገ በሄዱበት ቦታ ሁሉ የእምነትን ምስክርነት ይሰጣሉ። ዛሬ እንኳን ለሌላ ለልጆቹም ለቤተሰቦቹም ምሳሌ የሚሆን አባት እናት ማግኘት ከባድ ነው። ይህ በመጥፋቱ ነው ዛሬ በአገራችን በተለያዩ ቦታዎች እውነት ጠፍቶ ፍትህ ጠፍቶ ሰዎች የሚቸገሩት፣ ሰዎች መንገድ ላይ የቀሩት። ስለዚህ እኛ ዛሬ የተሰባሰብነው እና ለወደፊቱ ብፁዕ ገብረ ሚካኤልን ይዘን ማደግ የምንፈልገው ለዚህ ምስክርነት ተጠርተናል።
ለዚህ ኃላፊነት አለብን። ስለዚህ ይህ ማህበር የተባለው ተጀምሯል። ወደፊትም ደግሞ በአገረ ስብከቱ እውቅና ያገኛል። ከዛ ደግሞ ከሌሎች የቪንሰንሻን ፋሚሊ የምንላቸው ብዙ አሉ። የቅዱስ ቪንሰንት መስራቻችንን መንፈስ የያዘ ለአገልግሎት የተሰማራ ድሃን ለማገልገል የተዘጋጀ ማህበር ሁሉ አባል የሚሆንበት እና ትልቅ ብራንች እንደሚፈጥር ተስፋ አደርጋለሁ። ስለዚህ ጅምሩ ትልቅ ነገር ነው። ማደጉ ደግሞ እንግዲህ ከእግዚአብሔር ጋር በእናንተ እጅ ነው። በእኛ በኩል ደግሞ የሚፈለገውን ድርሻችን በመወጣት የሚያስፈልገውን ድጋፍ በአባቶች በኩል እዚህ ካሉት ሌሎችም ጋር በመሆን ይህንን የተጀመረውን የጋራ ልጃችን በማሰብ ኮትኩተን እንድናሳድግ ፍላጎቱ በሁሉም ዘንድ አለ እና ወደፊቱ ደግሞ አብረን ተባብረን እንድናሳድግ አደራ ለማለት እፈልጋለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። እግዚአብሔር ይስጥልን። ጥያቄ ካለ